አገኘው ብሎ ሞቶ እየተቀደደ ነው ማለት ነው። መሳይ እንግዲህ ከዚህ በኋላ የማህሌት ዕጣ ፈንታ ነው የሚደርሰው ማለት ነው። ዝና የሰጠውን ብር አጥፍተሃል አላጠፋህም ቢለው እንኳን አላጠፋሁም ሲለው ጎበዝና ጀግና ይለኛል ብሎ ነበር። ግን አሁን ላይ ብሩን ይቀበለዋል። ዝና ለማንም ብር መስጠት አይወድም። ማህሌት እንኳን ብዙ ስራ ሰርታ ብሩ አንድ ቀንም ሳይሰጣት አውጥቶ ጎዳና ላይ ነው የጣላት። ብዙ ሚስጥርና መረጃ አቀብለውም እንግዲህ መሳይ ምን ሰራ ብሎ ነው መያዣ ነው እንጂ 30,000 ብር የሰጠው እና መሳይ አሁን ችግር ውስጥ ሊገባ ነው። የማህሌት አላማ መሳይ እንግዲህ ቤትም አሁን ችግር ሊገጥማ ነው ማለት ነው። እንግዲህ ተንከሲስ ምሳሌ ጋብዝ ብሎ እዛ አጥቶት ሄዷል ማለት ነው። እሱም እንግዲህ ልጅ ነው ብሎ አምልጦ አባቴ ልጥራው በማለት ወጥቷል። እየዛተለት ነው ማለት ነው። እንግዲህ የመሳይን ተንኮልና ክፋት ትትና እያየች እየሰማች ነው። ግን ክፉን በክፉ አትመልስ እያለችው ነበረ። እንግዲህ መሳይ የግሌም እንዲሁም ተንከሲስ ዝተውለታል ማለት ነው። ትትናም ጉዷን አላወቀች። አሳልፎ ለዝና ሊሰጣት ስለነበር ተንከሲስ ሲነግራት በጣም ያዘነችው። መሳይ ግን እህትህን በኋላ ላይ የሚጸጽትህን ነገር ነው የምታረገው። መሳይ ዝና አያዋጣህም ማለት ነው። አብርሽ ከጎዳና ላይ አውጥቶ እንግዲህ ቤቱ አስገብቶት አብርሽን እንግዲህ ነገር አለማክበር፣ ሰው ቤት ተቀምጦ የሰው ምስጢር አውጥቶ ለባዳ መስጠት በጣም ነው የሚያሳዝነው። ለገንዘብ ገና በአንድ የተለየ ብር ይሰጠኛል ብሎ ዝናህን ያላወቀ እንግዲህ እስካሁን የሰራ ስራ የደም እንባ ስታስለቅሰው ነው የምትኖረው መሳይ ማለት ነው። እና ትትና በጣም አዝናለች በመሳይ። በዛ ላይ ሊደፍራትም ነበረ እና አብርሽ በጣም ተቆጥቷል። እንዴት እንደዚህ ታደርጋለህ ብሎ በጣም ተናዶበታል። ከዚህ በኋላ አይደለም የቤት ያሉትን ሴቶች ውጭ አንድ ነገር አደረገ ቢባል እኔ አንተን ያርገኝ ያለው። በሰው ቤት ተቀምጦ ቆይ አለመታዘዝ ምን ማለት ነው? እና ጸባይና አመል እኮ አይተውም። መሳይ እንደዛ ነው ጸባውና አመሉ። እንግዲህ ትትናንም በተኛችበት ሊደፍራት ነበረ። ግን እሱ ውሸቱን ቢሆንም ደርሰውበታል ማለት ነው። እንደውም ከዛ ቤት ከበሙሉ ቤተሰብ መጀመሪያ አብርሽ ትትናን ይዟት ሲመጣ ሁሉም ሰው ፈርተው ነበር። አሁን ግን ትትና ያሳለፈችውን ታሪክ ስትነግራቸው ሁሉም ሰው አዝነውላታል። መቃብር ቆፋሪ ሳይቀር በጣም ጥሩ ልብ ነው ያለው እና ታሪኳትን ሲነግራቸው አምነው እዛ ቤት እንድትቀመጥ ለጊዜው ማረፊያ እስከምታገኝ እነሱ ቤት እንደምትቀመጥ ወስነዋል። የግሌ እንኳን አብረሽን እየወደደች ትቀናቀነኛለች ትሄድ እንኳን አለችው እና ስለዚህ ከዛ ቤት እንግዲህ ያልወደዳት ማን ነው? መሳይም አሳልፎ ለመስጣት ያሰበው ምንድነው? ለብር ብሎ ነው ማለት ነው። ስለዚህ መሳይ እንግዲህ ከጎዳና ላይ ተነስቶ የመጣ ሰው ስለሆነ የትትና ወንድሟ ሆኖ እንግዲህ የሰራው ስራ እህቱ ላይ ያደረገው ግፍ እንግዲህ ሲያሳድደው ነው የሚኖረው። በዛ ላይ ዝናህ ደግሞ መቼም ቢሆን ለሱ ገንዘብ እንደማይሰጠው እንግዲህ አስፈራርቶ እቤቱን ወስዶት ብሩን ሊቀበል ይመስለኛል። እዚህ ሬሳ ላይ ከዚህ አቅም መኪና ላይ ሬሳ ነው የሚሄደው እያለው ነበረ። ስለዚህ አሁን ዝናህ ብሩን ይቀበለዋል ማለት ነው። አገኘው ብሎ ትናንትና ከመሬት ላይ ያነሳውን አብርሽንም ክዶ እንግዲህ መጨረሻው ይሄ ሲሆን ያሳዝናል ማለት ነው። አንዳንድ ጊዜ ቆም ብለን ማሰብ አለብን። በአቋራጭ የምናገኘው ነገር እኛን ማጥፊያችን ነው የሚሆነው። ስለዚህ ዝናን ደግሞ እኛ በማለት አይተነዋል ምን እንደሚያደርግ እንኳን ብሩን ሊሰጠው ሲጀመር ማለት ነው። እና መድብልን እንግዲህ ትትና ለማግኘት ወስናለች። ምክንያቱም ከዛ ሁሉ ጉድ በረሰቦ ህይወቱን አደጋ ላይ ጥሎ ያስመለጣል ማነው? መድብል ነው። እንግዲህ እሱንም ስልክ ቁጥሩ እንኳን ባይኖሯት እንደሚያፈላልጋት አብርሽ ነግሯታል። እና ደግሞ የግዴ እየቀናች ነው አብርሽ። ትትና ያሳለፈችው ነገር መልካም አይደለም፣ ታሳዝናለች። ለዛ ደግሞ እኛ ጋር ትንሽ ትቀመጥ እና ላዝናናሽ ውጭ የምንወጣ አያገኙንም ትተውን ሄዷል ብሏል። ግን አሁን ላይ ዝናህ ግን ለምን ተረጋጋ? እዛ ቤት እንዳለች እያወቀ መሳይ ብዙ ጊዜ ነግሮታል። ደግሞ እንደገናም ኩላሊት የሚፈልግለት ሰው ከጥቅም ውጭ ሆኖ አሁን ላይ ኮማ ነው የገባው አይደለም። ታዲያ ላይ የተረጋጋበት መፍትሄ ሚስጥሩ ምን ይመስላችኋል? ለምን ተረጋጋ ትላላችሁ? እና ታዲያ ተረጋግቶም ትትናን እየፈለጋት ነው። እኔ ግን ይሄ ብር የተቀበሉበት ሰውዬ እሱ አብቅቶለታል። ትትናን አሁን የሚፈልጋት ለወደፊት ታገለግለናለች፣ ትጠቅመናለች ብሎ ከካሌብም ጋር ካሌብን እምነቱን ስላጎደለ ካሌብ እንዲያምነው
እሷን ሊያስረክበው ይመስለኛል እንጂ ለአሁኑ ያው ለሽማግሌው አትሆንም ማለት ነው። ትትና አብቅቶለታል። ኦልሬዲ ኮማ ውስጥ ነው ያለው። ካሌብም እንግዲህ አሁን ላይ ዝናህ በጣም ቢያናድደውም ሚስጥሩን ማውጣትና እንደዛ ሰው ምንም ሊያደርገው አይችልም። ምክንያቱም ብዙ ሚስጥር አብረው ሰርተዋል። ብዙ ወንጀሎችን አብረው የሰሩ ማፊያዎች ናቸው። አንዳቸው ላይ ጉዳት ማድረስ አይችሉም። አንዳቸው ላይ ጉዳት ካደረሱ ሚስጥራቸው ስለሚወጣ እና ለጊዜው ተናደው ቢናገረውም ካሌብ ምንም አያደርገውም ማለት ነው። እና ስለዚህ አሁን መድብልን ካገኘችው ትትና ታመልጣለች። ምክንያቱም እንድትመሰክር ወዲያው በጣም በደስታ ነው የምትመሰክረው መድብልን ካገኘች ትትና። ምክንያቱም አትፈልገውም ዝናን እና ስለዚህ ትመሰክራለች። የብዙ እህቶቼን ህይወት እየቀጠፈ ነው ያስለቀሰ ነው ብላ ስለነበረ ያንን ስቃዋን አይታ እንደኔ ሰቃዩ እንደማትል ትመሰክራለች። ስለዚህ አሁን ላይ አብርሽ መሳይ ያገኛት ትትናን ወስዶ ማስረከብ አለበት ለመድብል ብዬ ነው የማስበው። እዛ ቤት ከተቀመጠች ግን መሳይ እንደሚሰጣት እኔ አልጠራጥርም ማለት ነው። መሳይ በጣም ጨካኝ ሰው ነው። ወስዶ ነው የሚሰጣት ማለት ነው። እና ምንም ነገር ያደርጋል። ዝናህ ደግሞ በብዙ ረብጣ ብር ለሱ ሊሰጠው አይደለም ለማንም አያቀምስም። ግን ያው ብር እያየ ገደል እንደሚገባ እያዳመጠው ነበረ ማለት ነው። እና ዝናህ ምን አይነት ሰው እንደሆነ አላወቀውም። የሱ ግን ከሱ ምን አይነት ሰው እንደሆነ ታፉ ሊወስድ ነው ማለት ነው። ስለዚህ ትትና አሁኑኑ መድብልን ማግኘት አለባት። ካልሆነ ግን መሳይ እንደሚያገናኛት እርግጠኛ ነኝ። ተመልሳ እዛ ውስጥ ከገባች ትትና ማምለጫ የላትም። ካሁን በኋላ ወዲያው እንደሄደች ነው የሚገሏት ማለት ነው። እና ቤተሰብ ለማንኛውም የግሌም ተረጋጊ። ትትና ታሳዝናለች። አሁን ላይ ስለ ፍቅር የምታስበው ሳይሆን ህይወቷን ማዳኗ በሞትና በህይወት መሀል ያለፈች ልጅ ስለሆነ የግሌ እባክሽን ተረጃት ማለት ነው። አብርሽ ከወደደች ደግሞ የግሌ ትትና ልታለያይሽ አትችልም። ምክንያቱም አብርሽ ግን እኮ ትህትነት ያለፈ አይወድሽም። ስለዚህ የግሌ አንቺ ያልሆነውን ነገር ባትፈልጊ ስራሽን አርፈሽ ብትሰሪ መልካም ነው ብዬ አስባለሁ። ስለተከታተላችሁኝ አመሰግናለሁ። ሀሳባችሁን ስጡ። ላይክ፣ ሰብስክራይብ አድርጉ። ባይ ባይ።